አፌ ቁርጥ ይበልልህ ዛሬ በእንግሊዘኛ የምንለው ኤክስፕሬሽን ይሆናል you spoke my mouth or you can say thank you you're speaking my mouth ካላችሁ የአፌ ቁርጥ ይበልልህ ያላችሁ ነው ሌላው ደግሞ ጣት ያስቆረጥማል or ያስጎመጃል ምንለውን ደግሞ አሁንም የምንጠቀመው mouth የሚለውን ቃል ነው so ምን ማለት እንችላለን it's mouth watering okay mouth watering ካላችሁ ጣት ያስቆረጥማል ይያላችሁ ነው ሶስተኛው ስሜን አታጥፋ አሁንም mouth የሚለውን ቃል ይጠቀማል bad mouthing ትላላችሁ bad mouthing okay so if somebody says like stop bad mouthing my friends or stop bad mouthing your own friends ካላችሁ ምን ማለት ነው የጓደኞችን ስም አታጥፋ ይያላችሁ ነው okay እሱ ሚስጥር መጠበቅ አይችልም ወይ ደግሞ አፉ ሰፊ ነው ትላላችሁ አፉን ይበለዋል ምናምን ትላላችኋል so ይሄ ኤክስፕሬሽን ምን ይሆናል he has a big mouth or he has a big mouth ካላችሁ እሱም ይሆናል ማለት ነው ሌላኛው በሰው ወይ ደግሞ በስሚ ነው የመጣውት እዚህ ቦታ ወይ ደግሞ ይሄ ቤት በጣም ፌመስ ነው ፖፑላር ሆኗል ማነገረ ሲባል ሰዎች ነግረውኝ እንላለን word of mouth ምንለው word of mouth በስሚ ማለት ነው ለምሳሌ የኛን ትምህርት ቤት ጥሩነት የኛን ትምህርት ቤት ሀሪፍነት ከሰዎች ሰምታችሁ ከሆነ how did you get the information okay information የት ነው ያገኛችሁ ስትባሉ word of mouth ትላላችሁ okay so you can say the school has become famous by word of mouth ያላችሁ መግለጽ ይቻላል ማለት ነው so እነዚህን ኤክስፕሬሽኖች አምስቱን ተጠቀሟቸው we'll see you next time bye for now